ይኸውላችሁ ማርያም ነው የምላችሁ አልዋሻችሁም። ቲክቶክ ይከፍላል። ያም ነገር የሚሆነው በአንድ ነገር ብቻ ነው። እሱም የቲክቶክ ሀገራችሁን ከኢትዮጵያ ኢሊጂብል ወደሆኑ ሀገራት በመቀየር ብቻ ነው። ገብታችሁ በማየት ብቻ ቲክቶክ ሀገራችሁን በመቀየር ገንዘብ መስራት ትችላላችሁ ማለት ነው። ይሄ የምታዩት ባለፈው ወር በቲክቶክ በቪው በጊፍት አይደለም በቪው ቪዲዮ ለቃችሁ በቲክቶክ ክሬተርስ አዋርድ ፕሮግራም ላይ ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮቼ በዛሬው ዕለት ይዤላችሁ የመጣሁት እንዴት የቲክቶክ ሀገራችሁን ከኢትዮጵያ ኤሊጂብል ወደሆኑ ሀገራት በመቀየር ብር እንዴት እንደምትሰሩ የማሳያችሁ ይሆናል ማለት ነው። ይህን ቪዲዮ እስከ መጨረሻው ተከታተሉት። በቪዲዮ ላይ ግራ የገባችሁ ጥያቄ መጠየቅ የምትፈልጉ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮ ከመሄዳችን በፊት ይህን ቪዲዮ ላይክ አድርጉት። እንደገናም ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ አዳዲስ ሁኔታ ያላችሁ የቴክ መረጃዎችን ማግኘት ትችላላችሁ። ያንን ደግሞ ለማድረግ ሰብስክራይብ አሁኑን አድርጉ። ወደ ቪዲዮ እንሄዳለን። በመጀመሪያ ምንድነው የምናደርገው? እዚህ ጋር እንግዲህ የቲክቶክ አካውንታችን ጋር እንገባና ሀገራችንን መጀመሪያ እናየዋለን ማለት ነው። አሁን እዚህ ጋር ቲክቶክ ላይ ነኝ። ቲክቶክ ላይ ከገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር አካውንት የምትላለች አካውንት የምትለዋን ነካትና ከነካውን በኋላ ልክ እንደነዚህ ያመጣልናል ማለት ነው። እዚህ ጋር የምትመለከቱትን አካውንት ኢንፎርሜሽን የሚለውን አንድ ጊዜ እንጫነዋለን። አንድ ጊዜ ከተጫናችሁት በኋላ እዚህ ጋር እንደምትመለከቱት ኢትዮጵያ ነው የሚለው። አሁን ይሄን ደግሞ ለመቀየር ስንሞክር እዚህ ጋር እንግዲህ እንደምትመለከቱት ብዙ ሀገሮች አሉ። ከነዚህ ውስጥ ወዴት ነው የምንቀይረው ማለት ነው? ወደ ዩናይትድ ስቴትስ ወይ ወደ ዩናይትድ ኪንግደም ወይም ወደ ጀርመኒ እንቀይረዋለን ማለት ነው። ወይም ወደ ፍራንስ፣ ወደ ፈለጋችሁት መቀየር ትችላላችሁ። ምክንያቱም ዝም ብላችሁ ወደ ሌላ የምትቀይሩት ከሆነ አይከፍላችሁም። ምክንያቱም የሚከፍልባቸው 5 ወር 4 ይሆኑ እንደዛ ሀገራቶች ብቻ ስለሆኑ እናንተ ወደ እነሱ ነው የምታደርጉት ማለት ነው። አሁን እዚህ ጋር ዩናይትድ ስቴትስ የሚላል እዚህ ጋር እንደምትመለከቱት ዩናይትድ ስቴትስ የሚለውን አንድ ጊዜ እንጫነዋለን ማለት ነው። አሁን እዚህ ጋር ምን አለ? ካኖት አፕዴት ሪጅን። ምክንያቱም እዚህ ጋር አትሊስት 60 ቀን መቆየት አለበት እያለኝ ነው እዛ ሀገር ላይ ማለት ነው። አሁን እዚህ ጋር ለመቀየር ሞክረን አልተሳካልንም ማለት ነው። እናንተ በቀላሉ እንዴት እንደምትቀይሩ አሳያችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ተከታተሉት። በጣም ነው የሚጠቅማችሁ። በቲክቶክ ገንዘብ ትሰራላችሁ። ላይቭ ገብታችሁ አይደለም ወይም ማስታወቂያ ምናምን ሰርታችሁ አይደለም። በቀጥታ ከቲክቶክ ልክ እንደ ዩቲዩብ ትከፈላላችሁ ማለት ነው። እኔ ያንን ነው ማሳያችሁ። አሁን እዚህ ጋር ከመግቢያው ጀምሮ አብረን እንሰራዋለን ማለት ነው። አሁን እዚህ ጋር ሎጎውት እንበለው። ሎጎውት አሁን እዚህ ጋር ሎጎውት ብለናል ማለት ነው። አሁን እዚህ ጋር አዲስ አካውንት ነው የምንከፍተው ማለት ነው። እዚህ ጋር አዲስ አካውንት ከፍተን እንዴት እንደምትቀይሩት የማሳያችሁ ይሆናል ማለት ነው። ቪዲዮ እስከ መጨረሻው ተከታተሉት፣ ትጠቀሙበታላችሁ። ሰብስክራይብ ያላደርጋችሁ አሁኑኑ ሰብስክራይብ በተኗን በመጫን የደውል ምልክቷን አብራት። በየቀኑ ከመለቃቸው ምርጥና እውነተኛ የቴክ መረጃዎች ትካፈላላችሁ ማለት ነው። ይመቻችሁ። አሁን እዚህ ጋር ሎጊን እንለዋለን። አንዴ ሎጊን እንዳላችሁት ልክ እንደዚህ ነው የሚያመጣላችሁ። እዚህ ጋር ከስር እንደምትመለከቷት ሳይን አፕ የምትላለች ማለት ነው። ይቺን አንድ ጊዜ ትጫናታላችሁ። አሁን እዚህ ጋር አንዴ ሳይን አፕ ውስጥ እንደገባችሁ እዚህ ጋር ብዙ ምርጫዎች ያመጣላችኋል ማለት ነው። በኢሜል፣ በፎን ነምበር፣ በጉግል ሚል አለ። እናንተ ምንድነው የምታረጉት? በፈለጋችሁ ማድረግ ትችላላችሁ። እዚህ ጋር ነው ግን ሀገራችሁ መቀየር የምትችሉት ማለት ነው። አሁን እዚህ ጋር የቱ ጋር ነው የምትገቡት ማለት ነው? እንደምትመለከቱት እዚህ ጋር ኢትዮጵያ ትላለች ማለት ነው። ሎኬሽናችሁ ኢትዮጵያ ነው። እዚህ ጋር ምንም አይነት VPN ማብራት አይጠበቅባችሁም ማለት ነው። ምንድነው የምታደርጉት? ቀጥታ ኢትዮጵያ የምትለዋን አንድ ጊዜ ትጫኗታላችሁ። አሁን እዚህ ጋር ብዙ አይነት ሀገሮችን ያመጣላችኋል። እናንተ የምትፈልጉበትን ሀገር ማለትም ኤሊጂብል ከሆኑ ሀገራት ውስጥ ነው የምትመርጡት ማለት ነው። ከነሱ ጋር ለመምረጥ ደግሞ ወደታች ወረድ ታደርጉታላችሁ። እዚህ ጋር እንግዲህ እንደምትመለከቱት ዩናይትድ ስቴትስ የሚል አለ፣ ዩናይትድ ኪንግደም የሚል አለ። ከሁለቱ አንዱን ወይም ጀርመኒ የሚል ከፈልጋችሁ ወይ ፍራንስ ከነሱ ውስጥ ታደርጋላችሁ ማለት ነው። እኔ ዩናይትድ ኪንግደም አድርጉት። አሁን እዚህ ጋር ምን አድርጎልናል ማለት ነው? እንደምትመለከቱት ዩናይትድ ኪንግደም አድርጎልናል ማለት ነው። በቀጥታው ምንድነው የምናደርገው? ኮንቲኒው ዊዝ ጉግል ወይም በፎን ነምበራችሁ መቀጠል ትችላላችሁ። ለአሁኑ ኮንቲኒው ዊዝ ጉግል እንበለው።
ሶ አሁን እዚህ ጋር ትንሽ ሎድ አድርገው ያስገባናል ማለት ነው። እዚህ ጋር እድሜያችሁን ከ18 አመት በላይ አድርጉትና ሙሉት። አንድ ጊዜ ከሞላችሁ በኋላ ኔክስት የሚለውን ትጫናላችሁ ማለት ነው። ሶ አሁን እዚህ ጋር ኒክኔም ምረጡ ይላችኋል። ዝም ብላችሁ ኮንቲኒው በሉት ራሱ ስለሚመርጥላችሁ። ደን አክሴፕት በሉትና ሶ አሁን እዚህ ጋር ወደ ፕሮፋይላችን እንገባለን ማለት ነው። እንደምትመለከቱት እዚህ ጋር ፕሮፋይሉን አምጥቶልናል። እዚች ጋር እንግዲህ 3 ነጠብጣባን በመንካት ወደ ሴቲንግ ኤንድ ፕራይቬሲ የሚለው ትገባላችሁ። ሶ አሁን እዚህ ጋር ከላይ እንደምትመለከቱት አካውንት የሚላል አካውንቱን አንድ ጊዜ ትጫናታላችሁ። ሶ አሁን እዚህ ጋር አካውንት ኤንድ ኢንፎርሜሽን የሚላል እዚህ ጋር አካውንት ኤንድ ኢንፎርሜሽን የሚለውን አንድ ጊዜ ከተጫናችሁ በኋላ እንደምትመለከቱት እዚህ ጋር ዩናይትድ ኪንግደም ብሎልናል ማለት ነው። ልክ እንደዚሁ በቀላል ሀገራችሁን መቀየር ትችላላችሁ ማለት ነው። ይህ ምንም አይነት ኮርስ ምንም አይነት VPN አያስፈልገውም። ጀስት ይሄ ነገር አሁንም እንደ ቀላል የሚደረግ ነገር ነው። እሱም አብዛኞቹ እንደ ኮርስ እንስጣችሁ ብለው ሲያለፋችሁ ስላየው ነው። አሁን ሀገራችሁን ከቀየራችሁ በኋላ ብር እንዴት ነው ታዲያ መስራት የምንችለው በቲክቶክ ልትሉ ትችላላችሁ። ያን ለማድረግ ምንድነው የምታደርጉት? የቲክቶክ ህጎች አሉ። ለምሳሌ ልክ እንደ ዩቲዩብ ማለት ነው። ዩቲዩብ አሁን ኤሊጂብል ለመሆን የግድ 1000 ሰብስክራይበር እና 4000 ሰዓት ያስፈልጋል። ሶ ልክ እንደዛው ሁሉ ቲክቶክም የሚፈልገው አይነት ህግ አለ። የራሱ ያወጣው ህግ አለ ገንዘብ ለመስራት ማለት ነው። ሶ ያንን ለማድረግ በመጀመሪያ እናንተ 10000 ፎሎወር መድረስ ይጠበቅባችኋል ማለት ነው። ከቲክቶክ ገንዘብ ለመቀበል የግድ 10000 ፎሎወር መድረስ አለባችሁ። ሶ 10000 ፎሎወር ከደረሳችሁ በኋላ ነው 10000 ፎሎወር ከደረሳችሁ በኋላ ሌላ ምንም የሚጠበቅባችሁ ነገር የለም። ጀስት 10000 ፎሎወር ከደረሳችሁ በኋላ ዝም ብላችሁ ቪዲዮ በመልቀቅ ብቻ ከዛ ወዲያ እናንተ የሚከፈላችሁ ዶላር እየበዛ ነው የሚሄደው። እንግዲህ እኔ እስከማውቀው ድረስ በቲክቶክ ፎሎወር ለማግኘት በጣም ቀላሉ ነገር ነው። ጀስት ኮንሲስተንሲ ሆናችሁ ቪዲዮ ብቻ መልቀቅ ነው። ብዙ እይታዎች በታየላችሁ ቁጥር ፎሎወራችሁን በዛው እየጨመረ ስለሆነ የሚመጣው የብሩ መጠንም ከፍ እንዲልላችሁ የውጪ ቪዲዮዎችን ብትለቁ ሰጀስት አረጋችኋለሁ። ምክንያቱም የውጪ ቪዲዮዎችን በምትለቁበት ጊዜ እይታው ወደ ውጪ ስለሆነ ዶላር የምትከፈሉበት መጠን እየጨመረ ነው የሚመጣው። ሶ በቀጣይ ቪዲዮ ደግሞ እንዴት አድርጋችሁ ያንን ገንዘብ በቀላሉ እንደምታወጡት አሳያችኋለሁ ማለት ነው። ብዙ አይነት እውነት የተሞላባቸውን የቴክ መረጃዎች በዚህ ቻናል እለቃለሁ። ስለዚህ እባካችሁ ሰብስክራይብ አድርጉ፣ ትጠቀሙበታላችሁ። በቀጣይ ቪዲዮ የምሰራላችሁ እንዴት ማስተር ካርድ በቀላሉ እንደምታገኙ ነው። አይኑ ብዙ ሰዎች በብር ነው ብለዋችኋል። ማለትም ብር ከፍላችሁ በብር የሚሰጧችሁ አሉ የሚሉ አሉ። ስለዚህ እኔ ደግሞ በነፃ እየሰራልኝን ለምሳሌ አሊኤክስፕረስ ላይ ያዘዝኩትን እቃ አምጥቼ አንድ ላይ የምሰራላችሁናል ቪዲዮ ማለት ነው። በጣም ተመችቷችኋል ብዬ ተስፋ አድርጋለሁ። ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ያበደ ቪዲዮ እስከምንገናኝ ይመቻችሁ።